ሰላም እንዴት ናችሁልኝ የጄ ፊልም ተከታታዮች? እኔ በጣም ደህና ነኝ። ዛሬ እንግዲህ እንደተለመደው በህንድ ፊልም ታሪክ ውስጥ ትልቅ ተጽዕኖ ፈጣሪዎች መካከል የአንዷን ታሪክ ይዤላችሁ መጥቻለሁ። እናንተም ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። በዛሬው ቪዲዮ ይዤላችሁ የመጣሁት በፊልም ኢንዱስትሪ ታሪክ ውስጥ ሱፐርስታር እየተባለች የምትታወቀውን የሽሪዴቪን የህይወት ታሪክ ነው ይዤላችሁ የመጣሁት። ተከታተሉኝ። ሽሪዴቪ የተወለደችው በ1963 ዓ.ም በህንድ ታሚል ናዱ ውስጥ ነው። ወደ ፊልም ዓለም የተቀላቀለችው ገና በ4 ዓመቷ ነበር። በልጅነቷ በደቡብ ህንድ ፊልሞች ላይ በመተወን ድንቅ ብቃቷን አሳይታለች። ሽሪዴቪ በ1980ዎቹ ወደ ቦሊውድ ስትቀላቀል ነገሮች ሙሉ በሙሉ ነበር የተቀየሩት። ምክንያቱ ደግሞ ሂማታውላ፣ ቻንዲኒ፣ ናጊና እና ሚስተር ኢንዲያ በተሰኙ ታላላቅ ፊልሞቿ መላው ህንድን በውበቷና በትወና ብቃቷ አሰመጠች። በተጨማሪም ላሚሄ፣ ሳድማ እና በርካታ ወደ 300 የሚጠጉ ፊልሞችን ሽሪዴቪ ሰርታለች። በጣም የሚገርማችሁ ነገር ደግሞ በዛን ሰዓት ከማንኛውም ወንድ አክተር በላይ ከፍተኛ ክፍያ የምትከፈል ብቸኛ ሴት አክትረስ ነበረች። ሽሪዴቪ በ1996 ከታዋቂው ፕሮዲውሰር ቦኒ ካፑር ጋር ከተጋባች በኋላ የሁለት ሴቶች ልጆች ጃንቪ እና ኩሺ የሚባሉ ልጆችን ወልዳ እነሱን ለመንከባከብ ስትል ለ15 ዓመታት ከፊልም ዓለም ርቃለች። ከዛ በኋላ ደግሞ ከ15 ዓመታት በኋላ ስትመለስ በ2012 እንግሊዝ ቪንግሊሽ በተሰኘው ፊልም ወደ ትወና ስትመለስ ዓለም በከፍተኛ አክብሮት ነበር የተቀበላት። በመቀጠል ደግሞ 300ኛ እና የመጨረሻ ፊልሟን በሆነው ማም ደግሞ የብሔራዊ ምርጥ አክትረስ አዋርድ አሸንፋለች። ከዚህ ሁሉ በኋላ ነበር አሳዛኙ ክስተት የተከሰተው። በፌብሩዋሪ 2018 ዓ.ም ላይ በዱባይ ለሰርግ በሄደችበት ወቅት በመታጠቢያ ገንዳ ውስጥ በደረሰባት ድንገተኛ አደጋ ህይወቷ አለፈ። ይህ ዜና መላው ዓለምንና የፊልም አፍቃሪዎችን ያስቆዘመ አሳዛኝ ክስተት ነበር። ሽሪዴቪ ብታርፍም የሰራቻቸው አፈታሪካዊ ፊልሞች እና ለቦሊውድ ታሪክ ውስጥ ያስቀመጠችው አሻራ ለዘላለም ሲታወስ ይኖራል። ልጇ ጃንቪ የሷን ፈለግ በመከተል ላይ ትገኛለች። ሽሪዴቪም በ54 ዓመቷ ከዚህ ዓለም በሞት ተለይታለች። ውድ የጄ ፊልም ተከታታዮች የሽሪዴቪ ታሪክ ይህንን ይመስላል። ቀጣይ በሌላ የቦሊውድ ኮከብ ታሪክ እስከምንገናኝ ድረስ ሰላም ቆዩ። रब्बा मेरे मैनू बचा जरा सा झूम लूं मैं अरे नारे नारे ना जरा सा घूम लूं मैं अरे नारे नारे ना आ तुझे चूम लूं मैं अरे नारे